የአሜሪካ የልብ ማህበር በሳምንት ቢያንስ 150 ደቂቃ መጠነኛ ጥንካሬ ያለው ኤሮቢክስ ብቃት እንቅስቃሴ ወይም ደግሞ ከፍተኛ የምንሰራ ከሆነ 75 ደቂቃ ጥንካሬ ያለው የአካል ብቃት እንቅስቃሴ እንድናደርግ ይመክረናል። ይህም ማለት በሳምንት ለ5 ቀናት ብንሰራ በየቀኑ 30 ደቂቃ መስራት ማለት ነው እና በአጠቃላይ ስናየው ብዙ ከባድ ነገር አይደለም። መጠነኛ እንቅስቃሴ ምንድናቸው የሚለውን ብናይ በፍጥነት ለምሳሌ መራመድ። በፍጥነት መራመድ ማለት እያወራ መንቀሳቀስ የሚችልበት ነገር ግን መዘመር የማይችልበት፣ ለምሳሌ መዘመር ወይ ደግሞ ሙዚቃ መጫወት አይችልም በፍጥነት የሚራመድ ሰው። ስለዚህ በፍጥነት መራመድ ይሄ መጠነኛ እንቅስቃሴ ነው። ብስክሌት መንዳት፣ መዋኘት እንደውም ብዙ ሙቀት ሳይሰማን በውሃ ውስጥ እየተንቀሳቀስን መቆየት ስለሚያስችለን ጥሩ እንቅስቃሴ ነው። የአትክልት ስራ መስራት፣ በጓሮችን የተወሰኑ አትክልቶችን ተክለን አትክልቶችን መንከባከብ፣ ማረም፣ መኮትኮት፣ እነዚህ የመሳሰሉት ስራዎች እነዚህ መጠነኛ እንቅስቃሴዎች ናቸው። በቀጣይነት ያለማቋረጥ ከሰራናቸው መልካም ናቸው ለልባችን ጤና።